ዛሬ ይዤላችሁ የመጣሁት እንደምታዩት ሁለት አይነት ምግብ በአንድ ቪዲዮ ይዤላችሁ መጥቻለሁ። እሱም ሻክሹካ አሰራርና የበራታ አሰራር። በራታ ሁለት አይነት ነው፣ ያለ እርሾ በእርሾም የሚሰራ ማለት ነው። እኔ ግን በእርሾ የሚሰራ በራታ አሰራር ይዤላችሁ መጥቻለሁኝ። ይሄን ይመስላል ማለት ነው። እንደዚህ አይነት በጣም የሚያምር አሰራር ነው ይዤላችሁ የመጣሁት። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ባያላችሁበት ሰላማችሁ በዝት ትርፍርፍ ይበልልኝ። በዚህ መልኩ ዛሬ ምግብ አሰራር ይዤ መጥቻለሁ ማለት ነው። እንግዲህ ቪዲዮ ማየት ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሆኑኝ፣ ተቀላቀሉኝ። ዘወትር የምለቃቸው ቪዲዮዎች በቶሎ እንዲደርሳችሁ እና ሼርም አድርጉ፣ ለሌሎች ጓደኞቻችሁ አስተላልፉ፣ መጥተው እንዲያበረታቱኝ ማለት ነው። ዛሬ ሁለት አይነት ምግብ በአንድ ቪዲዮ ጠቅልል ያደረኩበት ምክንያት ያው በትንሽ ትንሹ ከሚሆነው ለምን ረዘም አድርጌ በአንድ አላረገውም ብዬ ነው ማለት ነው። ስለዚህ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንገባለን ማለት ነው። እሺ፣ በዚህ መልኩ ንጹህ ዕቃ አዘጋጀሁኝ። እንግዲህ ሆብዝ በራታ ለመስራት ማለት ነው። በራታ ሲባል ግን እኔ ካሜራ ጨምሬ ነው የምሰራው። ያለ ካሜራ ያለ ምንም ነገር ጨውና ዘይት ብቻ በመጨመር የምንጠቀመው አለ፣ ምንጋግረው አለ ማለት ነው። ይሄ ግን ካሜራ ጨምሬ ትንሽ የተወሰነ ከዛኛው ለየት ያለ ነገር አለው። ተከታተሉኝ ማለት ነው። ሁለት ኩባያ ዱቄት ጨምሬ ያለው። ይሄ ሶስተኛ ኩባያ፣ 3 ብርጭቆ ዱቄት ለኔ በቂ ነው። ዱቄቱ በነገራችን ላይ ነፍቼዋለሁ። ያው ነፍቼ አዘጋጅቼ ነው ማለት ነው። መንፋቱ ይሻላል። በወንፊት ነገር ማጣራት አለብን ማለት ነው። አንድ የሾርባ ማንኪያ ካሜራ ጨመርኩኝ፣ እርሾ ማለት ነው። ከዛን አንድ የሾርባ ማንኪያ ቤኪንግ ፓውደር እንጨምራለን። ቤኪንግ ፓውደር ትንሽ በሻይ ማንኪያ ጨው እንጨምራለን። ቤኪንግ ፓውደሩ ይሄ ነው። ቀጥለን ደግሞ በሻይ ማንኪያ ጨው እንጨምራለን ማለት ነው። ጨው ጨመርን። ጨው፣ ቤኪንግ ፓውደር እና ካሜራ እንዲሁም ዘይት፣ ትንሽዬ ዘይት። አሁን ዘይት ይቀረኛል ማለት ነው። ዘይቱን ስኳር አለ፣ ይቅርታ፣ ይኸው ስኳር ጨመርኩኝ። አንድ ፊንጃል፣ ከፈለጋችሁ ማሳነስም ማብዛትም ትችላላችሁ። 2 ሾርባ ማንኪያ በጨመሩም በቂ ነው። እኔ ግን ስኳር ትንሽ ጨመር አድርጌ ነው የጨመርኩት። እዚች ጋር ዘይት አለኝ፣ ዘይቴን ጨመርኩኝ። እኔ ግን ትንሽ በዛ አድርጌ ያለው፣ ባታበዙት ጥሩ ነው። ከዛን ይሄንን በደንብ ሽት እናደርገዋለን። በደንብ ማሸት አለብን ማለት ነው። አሽቼ እመለሳለሁ። በጣም ማሸት ስለሚፈልግ በደንብ ነው ማሸት ያለብን፣ ጊዜ ወስደን። ያው አሽቼ ተመልሻለሁ ማለት ነው። እዚች ጋር ያሻሁት ዱቄት እንትኑ ሊጡ ኮፍ እስኪልልኝ ድረስ 1 ሰዓት አልተዋለሁ። እስከዛ ድረስ እዚች ጋር እንቁላሌን ልቀቅል ነው ማለት ነው። እንቁላል ስንቀቅል በነገራችን ላይ ጨው አርግ ያለው ጨው በተናረኩኝ ማለት ነው። ለምን ስንጠው አለላጥ እንዳይለንና እንዳይሰባበር ይረዳናል። ጨው ነስንሰን ስንቀቅለው እንቁላሉ አሪፍ ይሆናል ማለት ነው። ቶሎ ነው የሚላጠው። በቃ ምንም አያስቸግርም። እዚች ጋር ሻክሹካ ልሰራ ነው። ሻክሹካ እንቁላል በቲማቲም ልሰራ አዘጋጅቻለሁ። እዚች ጋር ማጂ አለኝ፣ ቡሃራት አለኝ፣ ከሞን፣ ነጭ ሽንኩርት የተዘጋጀ፣ ቶማቶ ፔስቶ ወይም ሳልሳ፣ እንዲሁም እዚህ ጋር የተፈጨ የቀደሙ ቲማቲም ፈጭቻለሁ፣ ሽንኩርት የተከተፈ። እዚህ ጋር 7 እንቁላል አድርጌያለሁ። 5-4 መጠቀም ትችላላችሁ። እኔ ግን ቤት ውስጥ ስላለ በዛ አድርጌዋለሁ። እዚች ጋር ባዶ መጥበሻ አዘጋጅቻለሁ። ሻክሹካ የንሰራ ነው ማለት ነው።
እንግዲህ ሆብዙ ለመዳመጥ ለመስራት 1 ሰዓት አላስቀምጠዋለሁ። እስከዛ ድረስ እነዚህን እሰራለሁኝ ማለት ነው። ሽንኩርቴን ጨመርኩኝ። ሽንኩርቴን ጨምሬ ማቁላላቴን ቀጠልኩ ማለት ነው። ዛሬ እንግዲህ በአንዱ ቪዲዮ 2 አይነት ምግብ ነው ይዤላችሁ የመጣሁት። 2 አይነት 3 አይነት አሰራር ይዤላችሁ ነው የመጣሁት። በትንሽ ትንሹ በሌላ ቪዲዮ ከማደርገው ለየብቻ ከማደርገው ለምን ጠቅለል አድርጌ አላመጣም ብዬ አንድ የምሰራውን ሁሉንም ቀርጬ በአንድ ቪዲዮ ውስጥ አድርጌዋለሁ ማለት ነው። እንቁላሉ በዚህ መልኩ መትቼዋለሁ። ከዛን ትንሽ ጨው አድርጌያለሁ እንቁላሉ ላይ ማለት ነው። ሽንኩርታችን እየተጠበሰ ነው፣ እየበሰለ ነው ማለት ነው። ይኸው በዚህ መልኩ እየተጠበሰልኝ ነው። ይሄንን ሰራርቼ ስጨርስ ወደ ሆብዝ መዳመጡ መጋገሩ ሄዳለሁ ማለት ነው። ከዛም በዚህ መልኩ እየተጠበሰ ይገኛል ሽንኩርቱን። እንግዲህ ቤተሰብ ዛሬ በተለየ መንገድ ነው። ሌላ ጊዜ እንደዚህ በአንድ ቪዲዮ ላይ አንድ አይነት ምግብ ብቻ ነው ይዤ የምመጣው። ዛሬ ግን 2 አይነት ምግብ ይዤ የመጣሁበት ያው አጫጭር ስለሆኑ ለምን በአንድ አልተቀለለም ብዬ ነው። እዚህ ጋር ነጭ ሽንኩርቴን አረኩኝ ከቀይ ሽንኩርቱ ጋር በደንብ እንዲጠበስ የነጭ ሽንኩርት ሽታ እንዳይኖረው ማለት ነው። ሽታው ይጠፋል እንደዚህ ስንጠብሰው። ከዛን ይሄንን በደንብ ጥብስ ካላለኝ በኋላ ነው ቲማቲም የተፈጨውን ከመጀመራችን በፊት ቶማቶ ፔስት፣ ለምን እሱ እንደዚህ ሲጠበስ ከሽንኩርቱ ጋራ በደረቁ በደንብ ሲታመስ ከዘይቱ ጋራ ሲዋሃድ አሪፍ ይሆናል። ጥሩ ከለርም ይሰጣል። የቲማቲም ቃናም አይኖረውም። ከዛን ቲማቲማችንን እንጨምራለን። ተፈጭቶ የተዘጋጀ ቲማቲም ቅድም መግቢያ ላይ ያሳየኋችሁ ቲማቲም ነው፣ ፈጭቼው ነው ማለት ነው። በዚህ መልኩ አዋህጄ ቡሃራቶቹንም ጨምርና ማጂ የተጠቀምኩት ማጂ ፋብሪክ ከሞን ነው የተጠቀምኩት፣ ሀባ ከሞን ማለት ነው። እናም እርድ ትንሽዬ ከለሩ። ከዛ በዚህ መልኩ ካዋሃድኩት በኋላ ትንሽዬ ጨው ጨምርና ከድኜ እንዲበስል አደርጋለሁ ማለት ነው። ከዛ ያው እንዲበስል አደረኩኝ። በስሎልኛል። ትንሽ ነው የቀረው። በስሏል። ይሄን ያህል ብዙ ማቆየት አይጠበቅብንም፣ ግን የበለጠ ሰዓት ላይ ሲቆይ ቲማቲም እና ሳልሳ በተለይ እሳት ላይ በጣም በቆየ ቁጥር ጣዕሙ እየጨመረ ይሄዳል፣ አሪፍ ይሆናል ማለት ነው። ጨው ቀመሻ ያለው ካነሰው መጨመር ይቻላል። ጨው ብዙ ጊዜ ስንጨምር በአንዴ ብዙ መጨመር ሳይሆን በትንሽ ትንሹ እያየን እየቀመስን ቢሆን ጥሩ ነው። የፈለገ አሪፍ ምግብ ብንሰራ ጨው ካነሰውና ከበዛበት የምግባችን ጣዕም ያበላሸዋል ማለት ነው። ካነሰውም ያው የሚጥመው ምግብ ጣዕሙ አናውቀውም፣ ማይጥም መስሎ ነው የሚታየው። ከበዛም ደግሞ እንግዲህ ለጤና ጥሩ አይደለም፣ አያስበላንም ማለት ነው። ስለዚህ በትንሽ ትንሹ እያየን ብንጨምር ይሻላልና ብዙ ጊዜ እኔ እንደዛ ነው ማረገው። አሁን ቲማቲሙ ሁሉ ነገር በስሏል ማለት ነው። ስለዚህ መጥቼ ያዘጋጀሁት እንቁላል ጨምር ያለው አሁን መጨረሻ ላይ ነን ያለ ነው። በመጨረስ ላይ ነን። የእንቁላሉ ፕሮሰስ እያለቀ ነው ማለት ነው። እንቁላላችን በዚህ መልኩ አዋህደ ነው። አሁንም ከድነዋለሁ። ከድኜ ድጋሚ ደግሞ ከፍቼ የተወሰነ አዋህደዋለሁ። ምክንያቱም እንቁላሉና ቲማቲሙ የተለያየ ሆኖ እንዳይበስል እንቁላሉ ተጋግሮ ቲማቲሙ ለብቻ ሲሆን ደስ ስለማይል የተወሰነ ቀስ አድርጌ አማስዬ ለሁለተኛ ጊዜ ከድነዋለሁ። ከዛ በሶስተኛ ጊዜ ግን ይበቃዋል ማለት ነው። በሶስተኛ ጊዜ ስለተዋሃደም ፍርክስክስ ማለትም ስለሌለበት
ግግር ነገር ሲሆን ደስ ይላልና በዚህ መልኩ ጨርሻለሁ። የእንቁላሉ ፕሮሰስ ማለት ነው። ላይክ ያደረጋችሁ ላይክ ማድረጋችሁን እንዳትረሱ። እንደምትወዱት ተስፋ አደርጋለሁ። የዛሬ የሸክሹካ አሰራር ይህን ይመስላል። ወደ ሊጤ እሄዳለሁ ማለት ነው። ሊጣችን በዚህ መልኩ ኩፍ ብሎልኛል። ከዛን ይኸው በዚህ መልኩ አድርበል ብዬ አዘጋጅቻለሁ ማለት ነው ለመዳመጥ። ከዛ እዚህ ጋር አጽድቼዋለሁ። በውሃ ነው ያጠብኩት ማለት ነው። ብዙ ጊዜ አጥቤ ነው የምጠቀመው። ይሄ ስለሚመቸኝ አጥቤ አጽድቼ ያው በዚህ መልኩ ዱቄት ነስነስ አረኩበትና ለመዳመጥ ተዘጋጅቻለሁ ማለት ነው። ከዛን በዚህ መልኩ ካዘጋጀሁኝ በኋላ ያው መጥበሻዬም ጥጃለሁ። መጥበሻዬ እሳቱ ቀነስ አድርጌ ጋል እስከሚል ድረስ እዚህ ጋር ዳምጣለሁ ማለት ነው። ዱቄት ነስነስ እያረግን እንዳመጣለን። ምክንያቱም ዱቄት ካልነሰነስንበት ይያያዝብናል እጃችንም ከእንጨቱም ጋር ስለሚያያዝ ማለት ነው። ይኸው እዚህ ጋር አሁን ልገለብጥ ነው ማለት ነው። ውስጡ በክቶት ገልበጥ እናረጋለን እና ያምራል በጣም። ካሜራ ስላለው ሲበላ አጠይቁኝ እንዴት ደስ እንደሚል። ደግሞ ለስላሴው እንዲህ ለሰልስ የሚያደርገው ቤኪንግ ፓውደሩ በጣም ይረዳዋል ማለት ነው። እዚች ጋር ቅቤ ሸኖ ለጋ የሀገራችን ሸኖ ለጋ ቅቤ ማለት ነው። ለሁብዝ በጣም አሪፍ ነው። እንደዚህ ሁብዝ ለመስሪያነት ያጣፍጥልናል። ይኸው እሱን እየቀባባው አንደኛ ያጣፍጣል፣ ሁለተኛ ደግሞ ከላይ ነስነስ ያረግ ነው በዱቄት ስለሆነ ዱቄቱ ጎልቶ እንዳይታይ ሲበላ ራሱ እንደዚህ ስንቀባባው አሪፍ ነው ማለት ነው። እዚች ጋር ይኸው በዚህ መልኩ እየዳመጥኩ እየጋገርኩ ይገኛለሁ። ቪዲዮን ላይክ ያደረጋችሁ ቤተሰብ ከወደዳችሁት ለጓደኞቻችሁ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ዘወትር የምለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑኝ። ቤተሰብ የሆናችሁ ደግሞ ላይክ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። የዛሬው ቪዲዮ እንግዲህ ይህን ይመስላል። በዚህ መልኩ ላጠናቀቅ ነው ማለት ነው። ሆብዜን በዚህ መልኩ እየጋገርኩኝ ነው እና ከተመቻችሁ እናንተም ሰርታችሁ ሞክሩት ማለት ነው። አሪፍ ነው። በተለይ ጠዋት ጠዋት ከሻይ ጋር ከእንቁላል ጋር ቁርስ ለመስራት ቁርስ ሰርታችሁ ለነሱም ለማቅረብ አሪፍ ነው ማለት ነው እና እነሱ በብዛት ይህንን እንደዚህ አይነት ነገር ይወዳሉ። በተለይ ቁርስ ላይ በጣም ነው የሚወዱት። ያው በዚህ መልኩ ከለሩ አያምርም? በጣም ነው የሚያምረው። ከለሩ ራሱ ያምራል። ከለሩን ብቻ ሳይሆን ሲበላም የሌለ ነው የሚመቸው። ስለዚህ ሰርታችሁ ሞክሩት ሁላችሁም እላችኋለሁ። ይኸው በዚህ መልኩ የዛሬ ቁርሴ ይኸው የቅድም የሰራሁት ሸክሹካዬ በዚህ መልኩ አዘጋጅቼ እዚች ጋር ቅድም የቀቀልኩት እንቁላል ምንም አያስቸግርም። ጨው ነስነስ አርጋችሁ የሞቀ ውሃ አርጋችሁ መጣድ ለ10 ደቂቃ 15 ደቂቃ እዚች ጋር ይኸው ቁርስ ላቀራረብ አዘጋጅቻለሁ ማለት ነው። እዚች ጋር ይኸው ቅድም የጋገርኩት ሁብዝ በዚህ መልኩ ተጠናቆልኛል። በጣም አሪፍ ነው ማለት ነው። እንግዲህ ከተመቻችሁ ሼር አድርጉ፣ ላይክ አድርጉ፣ ቤተሰብ ሁኑኝ። እስካሁን ስለተከታተላችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።